ሰላም ሰላም ውድ ኢትዮጵያውያን እና ኤርትራውያን በዚህ ቻናል ላይ ስለ ክሪፕቶ ዲቴይል የሆነ ኢንፎርሜሽን ነግራችኋለሁ። what I'm trying to say is ስለ ክሪፕቶ basically ዲስከስ የምናደርገው በዚህ ቻናል ላይ ስለ ኢንትሪ ፖይንት as well as ኤግዚት ፖይንት በምን ሰዓት ኤግዚት ማድረግ እንዳለባችሁ ኦር በምን ሰዓት ላይ ፕሮፊት መውሰድ እንዳለባችሁ ዲቴይል የሆነ ኢንፎርሜሽን ነግራችኋለሁ ማለት ነው። ስለዚህ ፕሊስ ይሄን ቻናል ሼር፣ ላይክ፣ ሰብስክራይብ አድርጉ። ብዙዎቻችን በጣም የምንቸገረው ስለ ክሪፕቶ ትሬድ ስናደርግ ኤግዚት ፖይንት ኦር ኢንትሪ ፖይንት አናውቅም። ግን በዚህ ቻናል እንደነገርኳችሁ በዚህ ቻናል ላይ ዲቴይል የሆነ ኢንፎርሜሽን እነግራችኋለሁ። what I'm trying to say is basically ክሪፕቶ ትሬድ ስታደርጉ ማወቅ ያለባችሁ በጣም ወሳኝና ቤዚክ የሆነ ነገር የራሱ የሆነ ኤግዚት ፖይንት ኢንትሪ ፖይንት ማወቅ ይጠበቅባችኋል። unless you are wasting time or ገንዘባችሁን ዝም ብላችሁ ለሌላ ሰው just በነፃ እንደሰጣችሁ or በነፃ እየሰጣችሁ ነው ማለት ነው። እና እንደነገርኳችሁ በምን ሰዓት ኤግዚት ማድረግ እንዳለባችሁ or በምን ሰዓት መግዛት እንዳለባችሁ ዲቴይል የሆነ ኢንፎርሜሽን በዚህ ቻናል ላይ እናወራለን or ዲስከስ እናደርጋለን። ቤዚካሊ አንድ ቶኬን ትሬድ ስታደርጉ ማወቅ ያለባችሁ ነገሮች ቤዚክ የሆኑ ኢንዲኬተሮች አሉ። አንድ ቶኬን ትሬድ ስታደርጉ or ትሬድ ከማድረጋችሁ በፊት ማወቅ ያለባችሁ የራሱ የሆነ ኢንዲኬተሮች አሉ። ፔይድም ኦር ፍሪ የሆኑ ኢንዲኬተሮች አሉ። እነዚህ ኢንዲኬተሮችን ዛሬ ዲቴይል የሆነ ነገር እነግራችኋለሁ ማለት ነው። እና ብዙዎቻችን የምንጠቀመው ምናልባት ፊቦናቺ ሜተር ሊሆን ይችላል ኦር እንደነገርኳችሁ የራሳቸው ምንድነው ኢንዲኬተሮች አሉ። ለምሳሌ እዚህ ጋር እንደምታዩት BTC የራሱ የሆነ ኢንዲኬተር አለ። ቤዚካሊ ቴክኒካሊ ሁሉም ሁሉም ቶክኖች ተመሳሳይ የሆነ ለምሳሌ እዚህ የBTC ስቶካስቲክስ አለ ፕላስ ደግሞ ይሄ ደግሞ ኢቴሪየም ነው። ኢቴሪየምም እንደምታዩት ስቶካስቲክ RSI አለ ማለት ይሄ ማለት ቤዚካሊ የባይናንስ ኢንዲኬተሮች ላይ ባይናንስ ፕላትፎርም ክሬት ሲያደርግ የራሱ ኢንዲኬተሮች ላይ ሰፖርት የሚያደርጉ ኢንዲኬተሮች ናቸው ትሬድ ሲታደርጉ ማለት ነው። እና እንደዚህ ሶላናን ብትወስዱ እንደዚህ RSI ኦር ስቶካስቲክ RSI አለ እና ስቶካስቲክ ሪሌቲቭ ስትሬንግዝ ኢንዴክስ ማለት ነው። ይሄ በጣም ወሳኝ የሆነ ኢንዲኬተር ነው የእናንተን ኤግዚት ፖይንት ኦር ኢንትሪ ፖይንት ዲተርማይን የሚያደርግ ማለት ነው። ቤዚካሊ ይሄኛው ብቻውን ዲተርማይን ሊያደርግ አይችልም። you need to understand other indicator as well። ስለዚህ በዚህ ቻናል ላይ እንደነገርኳችሁ ይሄን ብሬክ ዳውን ነው የምናደርገው ማለት ነው። እና ሌትስ ሲ እዚህ ጋር የምናየው የባይናንስ የBTC ኢንዲኬተር ለምሳሌ ስቶካስቲክ RSI ቤዚካሊ ይሄን ካንድል ብታዩ ለምሳሌ የዚህ ካንድል ስቶካስቲክ RSI 91 ነው። ኦኬ ይሄ ማለት ኦልሞስት በዚህ ፖይንት ላይ ስቶፕ ሎስ ኦርደር ማድረግ ይጠበቅባችኋል ኦር የራሳችሁን ፕሮፊት አካውንት ይሄን ያክል ፕሮፊት ይበቀኛል ካላችሁ የራሳችሁን የሆነ ፕሮፊት መውሰድ አለባችሁ። you need to exit or you need to take ፕሮፊት ወይንም ስቶፕ ሎስ ኦርደር ማድረግ ይጠበቅባቸዋል። I'm assuming basically እዚህ ጋር ኢንትሪ ፖይንት ይሄኛውን አስዩም አድርጌ ነው በነገራችን ላይ ይሄን የምነግራችሁ because እዚህ ጋር ስቶካስቲክ RSI እንደምታዩት 22 ነው። ኦኬ ስቶካስቲክ RSI basically 22 it is 32 ነው but you need to basically enter or and trade enter የምታደርጉት stochastic RSI most probably like 20 or ከ25 በታች ከሆነ ብቻ ነው ኢንተር አንድ ትሬድ ኢንተር የምታደርጉት ማለት ነው። ወይንም መግዛት የምትችሉት
20 ወይንም ከ25 በታች ነው። ይሄ ላይክ ቤዚክ ሩል ነው በነገራችን ላይ። ከዚህ በፊት ከዛ በላይ ትሬድ እያደረጋችሁ ከሆነ you need to just be careful። ስቶካስቲክ RSI መቼም ከ20 በታች ወይንም ከ25 በታች መሆን አለበት አንድን ትሬድ ኦር አንድን ቶኬን ከመግዛታችሁ በፊት ማለት ነው። but I just want to let you know ይሄ ስቶካስቲክ RSI 25 ኦር 20 መሆኑ ብቻ በቂ አይደለም። ዜሮም ሊሆን ይችላል ባይዘ ኦኬ። ይሄ መሆኑ ብቻ በቂ አይደለም ኦኬ። ሌሎችን ኢንዲኬተሮች ማወቅ ሌሎችን ኢንዲኬተሮችን እንደገና ኮምፓር ማየት መቻል አለባችሁ። እንደነገርኳችሁ ይሄ ራሱ ስቶካስቲክ RSI አንዱ ኢንዲኬተር ነው። ባት ሌላኛው ለምሳሌ ማክዲ ነው፣ በጣም ወሳኝ ኢንዲኬተር ማለት ነው። እና ማክዲ እንደነገርኳችሁ እኔ አስዩም እያደረኩ ያለሁት እዚህ ጋር ኢንትሪ ፖይንት ይሄኛው ነው። እዚህ ጋር እንደምታዩት 20 ነው እንትኑ 20 ነው። ምንድነው ይሄ ስቶካስቲክ RSI 20 ነው። ያ ማለት ከ25 በታች ነው። በጣም ጥሩ ፖይንት ነው። ግን ይሄኛው ደግሞ ክሮስ ኦቨር አድርጓል። እንደምታዩት ይሄኛው ክሮስ ኦቨር አድርጓል። ስለዚህ 20 በጣም ቤስት ፖይንት ነው። ፕላስ እዚህ ጋር ደግሞ at the same time you need to check ማክዲ ደግሞ ፖዚቲቭ መሆን አለበት። ማስት ፖዚቲቭ መሆን አለበት። አይ ነው ብዙ ጊዜ ከመቶ በታች ከሆነ ኔጌቲቭ 100 በታች ከሆነ እንገዛለን ላይክ ኔጌቲቭ 90 ኔጌቲቭ 70 ኔጌቲቭ 60 ምክንያቱም ኢሚዲየትሊ ክሮስ ኦቨር ስለሚያደርግ ማለት ነው። አንዴ 60 ሆኖ the next ቀጣይ ካንድል ላይ 50 ሊሆን አይችልም። ምናልባት ኢሚዲየትሊ ክሮስ ኦቨር ወይም ቀጣይ ካንድል ላይ ቀጥታ ወይንም 100 ኦር ከ100 በታች ወይ ሌትስ ሴይ 50 ፖዚቲቭ 50 ማለት ነው። ቤዚካሊ ፖዚቲቭ 50 ኦር ፖዚቲቭ 90 የሆነ ቁጥር ታገኛላችሁ ብቻ ማለት ነው። እንደዛ ሊሆን ስለሚችል ከኔጌቲቭ 100 ከኔጌቲቭ 150 ኦር ከ100 በታች ከሆነ it's a good time to enter ኦኬ። ስለዚህ እኔ እየነገርኳችሁ ያለሁት እዚህ ጋር ፕሮፊታችሁን መውሰድ አለባችሁ ብዬ መውሰድ እየነገርኳችኋል። I'm assuming you did enter in this point በዚህ ፖይንት ላይ ኢንተር ኦር ገዝታችኋል ብዬ ነው። እና በዚህ ፖይንት ላይ ኦፍ ኮርስ እንደምታዩት ማክዲ ኔጌቲቭ 70 ነው። ስለዚህ ይህ ማለት it's a kind of good time to enter ኦኬ። ስለዚህ እንደ ቅድም እንደነገርኳችሁ እዚህ ጋር ምን ማድረግ አለባችሁ? እዚህ ጋር ስቶፕ ሎስ ኦርደር ማድረግ አለባችሁ። ኦር ይሄ ይበቃኛል ብላችሁ ካሰባችሁ you need to exit ኦኬ። ቢካዝ እንደነገርኳችሁ ከ80 በላይ ከሆነ ስቶካስቲክ RSI ከ80 85 በላይ ከሆነ definitely you need to take a profit or you need to take a stop loss or you need to exit ኦኬ። ይሄ አካውንታችሁ ከምንም በላይ ከየትኛውም አይነት ፕሮፊት በላይ ነው ኦኬ። አካውንታችሁ ሴቭ ማድረግ that's the most important thing ኦኬ። ስለዚህ ያንን ታደርጋላችሁ ማለት ነው። እና ሌሎችንም ኢንዲኬተሮች ማየት ይጠበቅብናል። ቤዚካሊ ይሄ ማክዲ እና ስቶካስቲክ RSI በቂ ነው ብዬ አላምንም። እና ሌላ እኔ ብዙ ጊዜ የምጠቀመው ኢንዲኬተር RSI ነው። RSI relative let me enable over here RSI ብዙ ጊዜ ይሄኛው ቤዚካሊ እኔ የምጠቀመው ይሄኛው ዲፎልት RSI or relative strength index ነው። ሌላ ጊዜ ይሄኛውን ነግራችኋለሁ። በእርግጥ እኔ የምጠቀመው ዲፎልት relative strength ይሄን ዲፎልት relative strength index አይደለም but I just want to let you know I will tell you another time። ስለዚህ ይሄኛውን መቀየር ይጠበቅብናል። ቤዚካሊ you don't need to even enable this guy as well። እዚህ ጋር ደግሞ 80 እና 20 መጠቀም ትችላላችሁ። እኚህንም ሌላ ቀን እነግራችኋለሁ። ግን ይሄኛውን just let me save right now ይሄን ለማሳየት ብቻ ማለት ነው። እና ይሄኛው relative strength ራሱ the most important indicator ከነዚህ ተጨማሪ ከስቶካስቲክ relative strength as well as ማክዲ ተጨማሪ ይሄኛው ኢንዲኬተር በጣም አስፈላጊ ኢንዲኬተር ነው። ይሄኛው ኢንዲኬተር ደግሞ ብዙ ጊዜ የምንጠቀመው ከ40 በታች ከሆነ 30 20 ከሆነ
that's a very good place, or that's a very good place to enter። እዛ ጋር በጣም ቤስት ታይም ነው። ስለዚህ እዛ ጋር መግዛት ትችላላችሁ። ይሄ ከ40 በታች ከሆነ ሌትስ ሴይ ይሄኛው እዚህ ጋር እንደምታዩት ለሚሾዩ ይሄኛው ካንደል እዚህ ጋር ቅድም እንደነገርኳችሁ 20 ነው። ይሄኛው ካንደል 20 ነው። ስቶካስቲክ RSI that's a very good point and then ማግዲ እንደምታዩት 70 ነው። it's a kind of good place but you need to still wait. You can still wait። ችግር የለም መጠበቅ ትችላላችሁ። ምንም አይነት ፑሽ የሚያደርጋችሁ ማንም የለም። ስለዚህ መጠበቅ ትችላላችሁ። አይ ክሮስ ኦቨር እስከሚያደርግ ድረስ ጠብቃለሁ ካላችሁ መጠበቅ ትችላላችሁ። ጀስት አካውንታችሁን ሴቭ ለማድረግ ማለት ነው። እና ይሄን የራሳችሁ ዲሲዥን ነው። ስለዚህ 20 በእኔ አሁን ኢንተር ብትማነው ግዛ ብትሉ በእርግጠኝነት 70 ላይ እገዛለሁ ማለት ነው። እና ይሄኛው እንደነገርኳችሁ በዚህ ትሬድ ላይ ስቶካስቲክ RSI 20 ነው እና እንደገና ደግሞ በዚህ እንትን ላይ 20 ነው ፕላስ ደግሞ ማክዲ 70 ነው ዴን ፕላስ ደግሞ as you can see relative strength 34 ነው which is very good time to buy እና ይሄ ሶስቱንም አንድ ላይ አድርጋችሁ ክሊር የሆነ ኢንፎርሜሽን ታገኛላችሁ ማለት ነው። what I'm trying to say ሶስቱንም ኢንዲኬተር አንድ ላይ ያያችሁ ክሊር የሆነ ኤግዚት ፖይንት ኦር ኢንትሪ ፖይንት ማወቅ ትችላላችሁ ማለት ነው። እና እነዚህን ቤዚክ የሆነ ፕላስ ደግሞ ቮሊዩምን መጠቀም ትችላላችሁ። ቮሊዩም ኢን ሴንስ ላይክ በጣም ስፓይክ ላይክ ሎንግ ካንደል ቬሪ ሎንግ ካንደል ማለት ነው። ላይክ ስፓይክ ሲያደርግ ዳምፕ ኦር ፓምፕ ሲያደርግ የሆነ ሎንግ ቮሊዩም ኦር ሎንግ ካንደል ታያላችሁ ማለት ያ ራሱ የራሱ የሆነ አስተዋጽኦ አለው ላይክ ኤግዚት እና ኢንትሪ ፖይንት ለማወቅ ማለት ነው ቤዚካሊ። እና እነዚህ ወሳኝ ፖይንቶች ናቸው። እነዚህ ወሳኝ የሆኑ ኢንዲኬተሮች ናቸው ስለ ኤግዚት ኦር ኢንትሪ ፖይንት ማለት ነው። እና የሌሎችንም ያው እነዚህ ኢቴሪየም ኦር ሶላና በምን ሰዓት ኤግዚት ኦር በምን ሰዓት መግዛት እንዳለባችሁ ዲቴይል የሆነ ነገር እነግራችኋለሁ። እናንተ ደግሞ የትኛውን ቶክን ትሬድ እንደምታደርጉ let me know in the comment section. I'm happy to help you guys. ስለዚህ feel free to let me know in the comment section. Like I said, I'm happy to help you guys. እና ሌሎችንም ቶክኖች ኤግዚት ፖይንት ኢንትሪ ፖይንት ተከታታይ በዚህ ቻናል በተከታታይ የምናየው ይሆናል ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። like I said ቅድም እንዳልኳችሁ please like share እና subscribe አድርጉ ይህን ቻናል ማለት ነው። እና ሌላው ደግሞ ልነግራችሁ የምፈልገው USD እንዴት ኦር USDT ዶላር እንዴት ማግኘት የምትችሉ ኦር ዶላር መግዛት ከፈለጋችሁ ኦር መሸጥም ቢሆን መሸጥም ከፈለጋችሁ let me know in the comment section. We can help you. ስለዚህ በዛ regarding with that we can help you. Like I said, if you want to buy USD or currently basically እንደምታውቁት P2P ተዘግቷል እና ስለዚህ USD መግዛትም or መሸጥም የምትፈልጉ ከሆነ let me know in the comment section. Like I said, I'm happy to help you. Yeah, that's all for today, and then see you in the next episode. Have a good day. Thank you. Goodbye.